ሰላም የተከበራችሁ የፈታ ዴሊ ቤተሰቦች፣ በርከት ያሉ የሀገር ውስጥና የውጭ መረጃዎችን ወደ እናንተ ለማድረስ አዘጋጅተናል። ዝግጅታችንን እንደተለመደው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉ አስቀድመን በአክብሮት እንጠይቃለን። ወደ ዝርዝር መረጃዎቻችን ከመሄዳችን በፊት በቅድሚያ አንኳር የሆኑትን መረጃዎች ጠቆም እናድርጋችሁ። የኦሮሚያ ክልል ርዕሰ መስተዳድር ከአማራ ክልል ጋር በተያያዘ የተፈጠረ አሳዛኝ ክስተት ጋር የሰጡት ማብራሪያ አለ፣ የጥንቅራችን አካል ነው። በተመሳሳይ መልኩ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ የሰጡት አንድ ሰፋ ያለ ማብራሪያም አለ። ጥንቅራችን በዚህ ዙሪያም የሚያደርሳችሁ ሰፋ ያለ መረጃ ይኖራል። ኢትዮጵያና ግብጽ የጋራ ጠላት መጥቶባቸዋል። ነገርየው የማይቋቋሙት ባላጋራ ሆኗል። ታሪካዊ ጠላት የሚባሉት ግብጽና ኢትዮጵያ በጋራ መቆም ግድ ሊላቸው ነው። ከዚሁ ጋር በተያያዘም ከዋይት ሃውስ ወይም ነጩ ቤተ መንግስት መግለጫ ተሰጥቷል። ኢትዮጵያም ዝምታን መርጣለች። እኛም መረጃውን ዘርዘር አድርገን ወደ እናንተ ለማድረስ ይዘነዋል። በአዲስ አበባ ከተማ አስተዳደር የተዋቀረ ከ500 ሺህ በላይ ሰራዊት አለ መባሉ እያነጋገረ ነው። በአዲስ አበባም ተዋቅሯል ስለተባለው 500 ሺህ ሰራዊትና ስለተነሳበት ጥያቄ የምናደርሳችሁ መረጃ አለ። ቆይታችሁን ከኛ ጋር እንድታደርጉ በድጋሚ ግብዣችንን በአክብሮት እያቀረብን አሁን በቀጥታ ወደ ዕለቱ ዝርዝር መረጃዎቻችን እንገባለን። ሰሞኑን ከአማራና ኦሮሚያ ክልል አመራሮች እንደዚሁም የፌዴራል ክልል አመራሮች ጭምር በተካሄደ አንድ ስብሰባ ላይ በኦሮሚያ ኃይሎች ሙሉ በሙሉ እንድትወድም ተደርጋለች ስለተባለችው የምንጃር ሸንኮራ ወረዳ አውራ ጎዳና ከተማ ጥያቄዎች ተነስተውላቸው ምላሽ የሰጡ መሆኑ ታወቀ። አውራ ጎዳና ከተማ የአማራና የኦሮሚያ ክልል በሰሜን ሸዋ በኩል የሚዋሰኑባት በኢትዮ ጅቡቲ መስመር ላይ ያለች አነስተኛ ከተማ ስትሆን በአማራ ክልል የተቀሰቀሰውን ውጊያ ተከትሎ 100% በሚባል ደረጃ ነዋሪዎቿ ከመኖሪያ ቀያቸው ተፈናቅለው በመጨረሻ ከተማዋ በግንባታ መሳሪያዎች ሳይቀር መኖሪያ ቤቶቿና ተቋማቶቿ እንዲወድሙ የተደረገች ከተማ ናት። የከተማዋ ዙሪያ አርሶ አደሮች የእርሻ ሰብሎች ሳይቀሩም ገና በቡቃያ ደረጃም እንዳሉ ከብት እንዲበላቸው መደረጉን ከስፍራው ሲወጡ የነበሩት የቀደሙ መረጃዎች አመልክተዋል። በዚሁ ዙሪያም በቅርቡ የኢትዮጵያ ሰብአዊ መብቶች ባወጣው ሪፖርት የነበረውን ሁኔታ በዚሁ ሪፖርት ያረጋገጠ መሆኑ የሚታወስ ነው። በዚህም የከተማዋ ነዋሪዎች ከተፈናቀሉበት አካባቢ ሆነው ወደ ከተማቸው ለመመለስ ለሰሜን ሸዋ ዞን በተደጋጋሚ ጥያቄዎችን ቢያቀርቡም ምንም አይነት ተግባራዊ ምላሽን ሳያገኙ ነበር የቀሩት። ሆኖም ይህንኑ ጉዳይ በተመለከተ ጉዳዩ ከሰሞኑ በነበረው የብልጽግና አመራሮች ይፋ ባልሆነ አንድ ስብሰባ ጥያቄው ለኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የቀረበ መሆኑን የታወቀው። አቶ ሽመልስ በሰጡት ምላሽም ጉዳዩን የኦሮሚያ ክልላዊ መንግስት እንደ ክልል በዚህ ጉዳይ ላይ ያልተሳተፈ መሆኑንና ጉዳዩን በአካባቢው ባሉ የከረዩ ጎሳዎች ተፈጽመው ሊሆን ይችላል የሚል ምላሽ የሰጡ መሆኑ ታውቋል። ድርጊቱ ካደረሰው ጥፋት አንጻር ተጠያቂው ማን ነው? ምንስ መደረግ አለበት? ወይም አጣሪ ቡድን ተቋቁሞ ጉዳዩን ያጣራው በሚል ጉዳይ የተባለ ነገር ስለመኖር አለመኖሩ የታወቀ ነገር የለም። በጊዜው በዚቹ ከተማ ከኦሮሚያ ክልል ወደ ከተማዋ የገቡ ታጣቂዎችና ያልታጠቁ ሰዎች ጥቃት ከማድረስ ባለፈ በመጀመሪያ ከፍተኛ የሆነ ዝርፊያ ያካሄዱ መሆኑን የቀደመው መረጃ ያመለክታል። መከላከያ ከተማዋን ለቆ ከወጣ በኋላ የታጠቁ ኃይሎችም ወደ ከተማዋ ማቅናታቸውንም ተከትሎ ከተማዋ በአማራ ብሔራዊ ክልላዊ መንግስት ስር መሆኗን የሚያመለክተው ታፔላ ተነስቶም በኦሮሚያ ክልል ስር የተጠቃለለች መሆኑን የሚያሳይ አዲስ ታፔላ የመተከሉም ጉዳይ በጊዜው ሲያነጋግር እንደነበርም የሚታወስ ነው። በኢትዮ ጅቡቲ ዋና መንገድ ዳር በምትገኘው የአማራ ክልል ሰሜን ሸዋ ዞንና የኦሮሚያ ክልል ምስራቅ ሸዋ ዞኖች በሚዋሰኑባት አካባቢ የምትገኘው ይህችው አውራ ጎዳና የተባለች ከተማ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አሞራ ቤት ቀበሌ በተባለ ስር የምትገኝ አነስተኛ ከተማ መሆኗ የታወቀ ሲሆን በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ጋር የምትዋሰን ከተማ ናት። ከተማዋ በኦሮሚያ ክልል ስር መጠቃለል አለባት የሚል የቆየ ጥያቄም ነበር ተብሏል። በአማራ በኩል አውራ ጎዳና፣ በኦሮሚያ በኩል ደግሞ ቆርኬ ተብላ የምትጠራው ከተማ ከዚህ ቀደም ግጭቶችን ያስተናገደች ሲሆን ሁለቱ ክልሎችም ከከተማዋ ጸጥታ ጋር በተያያዘ ይወዛገቡ ነበርም ብሏል ይኸው ዘገባ። ከተማዋ የፌዴራሉ ግዛት ከተዋቀረበት ጊዜ ጀምሮ በቅርቡ የተከፈተው ውጊያ እስከተካሄደበት ዕለትም ድረስ በአማራ ክልል ምንጃር ሸንኮራ ወረዳ ስር የነበረች መሆኑን የታወቀው። አሁን ግን በምስራቅ ሸዋ ዞን ፈንታሌ ወረዳ ስር ተጠቃላለች በሚል ነው የቀደመው ታፔላ ተነስቶ በአዲሱ ታፔላ የተተካው። አዲሱ ስያሜም በኦሮሚያ ክልላዊ መንግስት መስተዳደር በምስራቅ ሸዋ ዞን ፈንታሌ ወረዳ ጡጡጢ ቀበሌ ማርጋ ቆርኪ ዞን የሚል ስም ተሰጥቶት ነው የታየው። ይህ ስያሜና ከተማዋን ወደ ኦሮሚያ የማካለሉ ተግባርና እንቅስቃሴ በኦሮሚያ ክልልና በፌዴራሉ መንግስት እውቅና ያለው ነው ወይስ በአካባቢው ሰዎች የተፈጸመ ነው የሚለውን በተመለከተ እስካሁን በትክክል ይህ ነው ሊባል የሚችል መልስ ሳይሰጥ የቆየ ቢሆንም አቶ ሽመልስ ግን ጉዳዩን በአካባቢው ካሉ ጎሳዎች ጋር የተያዘ መሆኑን ያመለከቱ መሆኑን የታወቀው። ወደ ቀጣይ መረጃ አለፍን። ሙስጠፌ ስለ አማራ ክልል ውጊያዎች። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ዑመር ወይም አጠር ባለው ቅጽል ስማቸው ሙስጠፌ ሰሞኑን ከእንግሊዘኛው የሪፖርተር መጽሔት ጋር ቆይታ አድርገው በርከት ያሉ ጥያቄዎች ተነስተውላቸዋል። ርዕሰ መስተዳድሩ ሙስጠፌ መሐመድ ገዢው ፓርቲ ብልጽግና ውስጡን ተከፋፍሏል ከሚባለው ጀምሮ ስለ ክልላቸው አጠቃላይ ሁኔታ እንደዚሁም አማራ ክልልን ጨምሮ ስላሉት ግጭቶችና ውጊያዎች ጭምር
ብሎም አሁን በስራ ላይ ያለው ሕገ መንግስት ጣፈንታ ምን መሆን አለበት በሚሉት ዙሪያ ጥያቄዎች ተነስተውላቸው ምላሻቸውን ሰጥተዋል። በዚህም በሪፖርተር ለአቶ ሙስጠፌ ከቀረቡላቸው ጥያቄዎች መካከልም ገዢው ብልጽግና ፓርቲ ከትግራይ ጦርነት ማብቃት በኋላ ውስጡን ተከፋፍሏል እየተባለ ነው፣ እንዴት ነው የሚለው ይገኝበታል። ሙስጠፌ በዚሁ ምላሻቸውም የብልጽግና ዋና መሰረቶች ጠንካራ ሆነው ቀጥለዋል የሚል እምነት ነው ያለኝ። ህወሓትን ሳይጨምር የቀደሙት በየክልሉ የነበሩ ገዢ ፓርቲዎች አንድ ላይ በመዋሃድ ነው ብልጽግናን የመሰረቱት። በእርግጥ ባለፉት 2 ዓመታት ገና ፓርቲው ሲመሰረት ከሶማሌም ከኦሮሚያም ከአማራም እንደዚሁም ከደቡብ ክልልም ከፓርቲው ጋር መቀጠል ባለመፈለጋቸው ጥለው የወጡ ግለሰቦች ነበሩ። ሆኖም እነዚህ ግለሰቦች ግን ከአንድ ክልል ጋር በተለየ ሁኔታ የተገናኙ እንዳልሆኑ መታወቅ አለበት። እናም ከዚህ አንጻር ካየነው በፓርቲው ውስጥ ምንም አይነት መከፋፈል የለም ብለን መናገር እንችላለን ሲሉ ነበር የተናገሩት። በአሁኑ ሰዓት በአማራም ሆነ በኦሮሚያ ክልል ውጊያዎች እየተካሄዱ ነው። መንግስት በአንዳንድ አካባቢዎች ከአየር ኃይል እስከ እግረኛና ሜካናይዝድ ያሰለፈበት ውጊያዎችን ጭምር እያካሄደ መሆኑን በየጊዜው እየወጡ ያሉ መረጃዎች ያመለክታሉ። በዚሁ ዙሪያ በተለይ ችግሮቹን በሰላም በመፍታቱ ረገድ እንደዚሁም እነዚህ ውጊያዎች ለፌዴራሉ መንግስት ስልጣን ያላቸው የስጋት ደረጃስ ምን ያህል ነው በሚል ከአማራ በኦሮሚያ ክልል ከሚታዩት ውጊያዎች ጋር የተያዘ በሚመስል ሁኔታ ለአቶ ሙስጠፌ ጥያቄ ተሰንዝሮላቸው ነበር። በአገሪቱ እየተከሰቱ ያሉ ግጭቶችን ለመፍታት መንግስት ከታጣቂ ኃይሎች ጋር ድርድር ለማድረግ ፈቃደኛ አለመሆኑን በብዙ ሰዎች ዘንድ በሰፊ ይታመናል። በዚህ ዙሪያ የእርሱ አስተያየት ምንድን ነው ሲሉ ነበር አቶ ሙስጠፌ ጠየቁት። አቶ ሙስጠፌም በዚሁ ምላሻቸው መንግስት ከህወሓት ጋር ጦርነቱን በድርድር መፍትሄ እንዲያገኝ ያደረገ መሆኑን አመልክተው ከዚህም በተጨማሪ ከኦነግ ሸኔ ጋርም በተመሳሳይ መልኩ ድርድር አድርጎ የነበረ መሆኑን አመልክተዋል። የለውጡ ሰሞንም በርካታ በኤርትራ የነበሩ የታጠቁ ኃይሎች ወደ ሀገር ውስጥ እንዲገቡ የተደረገ መሆኑን አክለው ከዚህ አንጻር መንግስት ያሉትን ሀገራዊ ችግሮች በድርድር አይፈታም ብሎ ለመናገር ይህንን የሚሉ አካላት ማስረጃቸውን አቅርቦ የመከራከረው ኃላፊነት የሚወድቀው በእነሱ ላይ ይሆናል ሲሉም ነው የተናገሩት። አቶ ሙስጠፌ አክለውም አሁን የሚታዩ ግጭቶች አካባቢያዊ ችግር ከመፍጠር ባለፈ የመንግስት ስልጣን ስጋት ይሆናሉ ብዬም አላስብም ሲሉም በአሁኑ ሰዓት በአማራና ኦሮሚያ ያሉት ውጊያዎች ሀገራዊና መንግስታዊ ተጽዕኖን በተመለከተ አነሳ አድርገው ሲገልጹት ታይተዋል። ሙስጠፌ በውጊያዎቹና በቀጠሉ ግጭቶች ዙሪያ አማራና ኦሮሚያ ክልል ብለው በስም ባይገልጹም በተለይ በአሁኑ ሰዓት ካለው መጠነ ሰፊ ግጭቶችና ውጊያዎች አንጻር እነዚህኑ አካባቢዎች በተለይም ስለ አማራ ክልል ግጭት እየተናገሩ ስለመሆኑ የሚያጠራጥር ነገር የለውም። አቶ ሙስጠፌ በዚሁ ማብራሪያቸውም የትኛው መንግስት ስልጣንህን ልንጠቅ ሲባል እጁን አጣጥፎ የሚቀመጥበት ሁኔታ የለም ያሉ ሲሆን በኃይል ስልጣን ለመንጠቅ የሚደረግን እንቅስቃሴ በተመለከተ የትኛው መንግስት ይፈቅዳል ብዬ አላስብም ሲሉም ነው የተናገሩት። ችግሮቹ በብሔራዊ ምክክር ሂደት ውስጥ ይፈታሉ የሚል እምነት ያላቸው መሆኑንም ነው ርዕሰ መስተዳድሩ አክለው የገለጹት። በቀጣይ መረጃችን ኢትዮጵያና ግብጽ የጋራ ጠላት ገጠማቸው። አሜሪካ ከመካከለኛው ምስራቅ አዲሱ የእስራኤል ሐማስ ጦርነት ጋር በተያያዘ አዲስ የአባይ ወንዝ ስጋት ሆና ብቅ ብላለች። የአሜሪካ የብሔራዊ ደህንነት ምክር ቤት አስተባባሪ ጆን ኪርቢ ከእስራኤል ሐማስ ጦርነት ጋር በተያያዘ የሰጡት ጋዜጣዊ መግለጫ ቀደም ብሎ የነበረውን ስጋት የበለጠ አረጋግጧል። ግብጽ የአባይን ውሃ ከተፈጥሮ ፍሰቱ እንዲወጣ አድርጋ በምትጠቀምበት የሲናይ በረሃ ላይ የጋዛ ስደተኞች ይስፈሩ በማለት አሜሪካ የግብጽን መንግስት ወጥራ ይዛለች። ጆን ኪርቢ ከነጩ ቤተ መንግስት ሆነው መግለጫ ሰጥተዋል። እስራኤልና ግብጽን የሚያገናኘው የራፋ ድንበርን ከፍታችሁ የጋዛ ፍልስጤማውያን ስደተኞች ወደ ሲናይ በረሃ አስገቡ እንጂ ውሃውንም ግብርናውንም እኛው በራሳችን ቴክኖሎጂና ፋይናንስ እናለማዋለን በማለት ነው አሜሪካውያኑ በግብጽ ላይ ጫናን እየፈጠሩ ያሉት። በአሁኑ ሰዓት የአሜሪካ አካሄድ በአባይ ወንዝ የውሃ ኮታና የድርሻ ክፍፍል ላይ ተጨማሪ ፍላጎትን በመፍጠር ለሶስቱም ተፋሰስ ሀገራት ማለትም ለኢትዮጵያ፣ ለሱዳንም ሆነ ለግብጽ አደጋን የሚፈጥር መሆኑ ነው እየተገለጸ ያለው። አህራም ኦንላይን የአሜሪካ የብሔራዊ ደህንነት ምክር ቤት አስተባባሪ ጆን ኪርቢን ጠቅሶ እንዳመለከተው ከሆነ አሜሪካ የግብጽ መንግስት ፍልስጤማውያኑን በሲናይ በረሃ በጊዜያዊነት ተቀብሎ እንዲያስተናግድ ከፍተኛ የሆነ ተጽዕኖን እያሳረፈች ነው። አንዳንድ ተንታኞች ነገሩ በጊዜያዊነት ፍልስጤማውያንን ተቀብላችሁ በሲናይ በረሃ አስፍሩ ይባል እንጂ ዋነኛ ዓላማው ፍልስጤማውያንን በቋሚነት ከጋዛ ነቅሎ ወደ ግብጹ ሲናይ በማስገባት ሙሉ ጋዛ በእስራኤል እጅ እንዲገባ ማድረግ ነው። ግብጽ የሲናይ በረሃን በአባይ ወንዝ በማልማት ለመጠቀም እንቅስቃሴ ከጀመረች ዓመታት የተቆጠሩ ሲሆን አሁን በእስራኤል ሐማስ የተፈጠረው ጦርነት ግን በዚሁ የአባይ ወንዝ የሲናይ ፍሰት ላይ ተጨማሪ ፍላጎትንና ተቀራማችነትን የሚፈጥር ሆኗል። እስካሁን ባለው ሁኔታ ግብጽ የእስራኤልና ምዕራባውያኑን ተጽዕኖ በመቋቋም ፍልስጤማውያኑ ወደ ሲናይ በረሃ መግባት የለባቸውም በሚል ወጥራ ይዛለች። ችግር ላይ ያለችው ሱዳንም ሆነች ዋናው የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን እስካሁን ባለው ሁኔታ ያሉት ነገር የለም። ወደ ቀጣይ መረጃችን ስንወስዳችሁ በኦሮሚያ ክልል ሰሜን ሸዋ ዞን ከ10 በላይ ንጹሃን ዜጎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገምና ወረጃ አርሶ ወረዳዎች ካለፈው ሳምንት ጀምሮ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በተደረገ የተኩስ ልውውጥ 12 ንጹሃን ዜጎች መገደላቸውን የወረዳውን ነዋሪዎች ዋቢ አድርጎ የአሜሪካ ድምጽ ዘግቧል። በውጊያዎች ሳቢያ ነዋሪዎች ከቤት ንብረታቸው መፈናቀላቸውን የተገለጸው ውጊያ ከተቀሰቀሰ ቆየት ማለቱን የጠቀሱት የአካባቢው ነዋሪዎች የሰሞኑን ለየት የሚያደርገው በከባድ መሳሪያ መታገዙ ነው ሲሉ ጠቁመዋል።
በውጊያው ከባድ መሳሪያ በአንድ ቤት ላይ ወድቆ 5 የቤተሰብ አባላትን መግደሉን የተነገረው በርካታ ሰዎች መቁሰላቸውን እንዲሁም የቤት እንስሳት መገደላቸውን ነዋሪዎቹ አመልክተዋል። የወረጃ አርሶ ወረዳ ነዋሪዎች በአካባቢው የኦነግ ሸኔ ኃይሎች በስፋት እንደሚንቀሳቀሱ ጠቅሰው ከባድ መሳሪያዎች ንጹሃን ዜጎችን ሰለባ እያደረጉ መሆኑን ገልጸዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በተጠቀሱት አካባቢዎች ታጣቂዎቻቸው ከመንግስት የጸጥታ ኃይሎች ጋር እየተዋጉ እንደሆነ አመልክተዋል። ከዚሁ ጋር በተያያዘም በአካባቢው የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ለዜጎች ደህንነት ኃላፊነት የጎደለው ተደጋጋሚ የተኩስ ልውውጥ በማድረግ በርካታ ሰላማዊ ንጹሃን ዜጎችን ለሞትና አካል ጉዳት ዳርገዋል የሚል ቅሬታ ቀርቦባቸዋል። ወደ ቀጣዩ ርዕሳችን አለፍን። የሰሜኑን ጦርነት የቋጨው የፕሪቶሪያው ሰላም ስምምነት አንደኛ ዓመት እንደ አውሮፓውያን አቆጣጠር ኖቬምበር 2 2022 የተፈረመውና በዛሬው ዕለት አንድ ዓመት የሚደፍነው በኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል የተደረሰው የሰላም ስምምነት ለ2 ዓመታት የዘለቀውን የሰሜኑን ጦርነት ቋጭቷል። የፖለቲካ ምሁራን ስምምነቱ የ2 ዓመታቱን ጦርነት በማስቆም የጎላ ሚና ቢጫወትም ጦርነት የቀሰቀሱ መሰረታዊ ተግዳሮቶችን በመድፈር ረገድ ስኬታማ እንዳልነበር ይናገራሉ። የትግራይ ዴሞክራሲያዊ ፓርቲ ትዴፓ ምክትል ሊቀመንበር አቶ መስፍን ደሳለኝ አንድ ዓመት ስለደፈነው የፕሪቶሪያ ስምምነት ለዶቼ ቬለ በሰጡት ቃል ስምምነቱ ቢያንስ ከባዱን ጦርነት መግታቱ በመልካም ጎኑ የሚነሳ ነው ባይ ናቸው። ጦርነቱ ቢቀጥል ተጨማሪ እልቂት ይቀጥል ነበር። ስምምነቱ ቢያንስ ጦርነቱን አቆመ። በዚህም ህዝብ እንደ ቴሌኮም፣ ባንክና መሰረታዊ ማህበራዊ አገልግሎቶችን ማግኘት ጀመረ። የኢኮኖሚ እንቅስቃሴ መስተጋብሩን በተወሰነ መልኩ ተመልሷል። የተኩስ ማቆሙ ስምምነት ተጨማሪ ሰው እንዳይሞትም ረድቷል ሲሉ አስረድተዋል። የባልደራስ ለእውነተኛ ዴሞክራሲ ፓርቲ የህዝብ ግንኙነት ኃላፊው ዶክተር በቃሉ አጥናፉ ስምምነቱ ሲጀመር ብዙም ግልጽ አይደለምና ብዙም መፍትሄ ይሆናል የሚል እምነት የለንም። ህወሓት ኃይሉ ተዳክሞ እንጂ በስምምነቱ አይደለም ጦርነቱን ያቆመው። አሁንም ጦርነት ለመጎሰም ያለው ፍላጎት ነው የሚታየው በማለትም ሐሳባቸውን ገልጸዋል። ፖለቲከኞቹ የስምምነቱ ተግዳሮት ነው ያሉትንም ሐሳብ አንስተዋል። የትግራይ ዴሞክራሲያዊ ፓርቲ ከፍተኛ አመራሩ መስፍን ደሳለኝ ተፈናቃዮች አልተመለሱም፣ ውዝግብ የሚነሳባቸው አካባቢዎችም ጉዳይ በህገ መንግስቱ መሰረት ምላሽ አላገኘም፣ የእርዳታ ነገርም በብልሹ አሰራርና ሌብነት ተግዳሮት ገጥሞታል፣ የመልሶ ግንባታም ብዙ ርቀት አልሄደም ይላሉ። የባልደራስ ለእውነተኛ ዴሞክራሲ ፓርቲ የህዝብ ግንኙነት ኃላፊው በቃሉ የጦርነቱ ተሳታፊ የነበሩ አማራና አፋር ክልሎች በስምምነት ሂደቱም ተሳታፊ መሆን ነበረባቸው ሲሉ አመልክተዋል። የስምምነቱን የ1 ዓመት ቆይታ አስመልክቶ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ዶክተር ራሄል ባፌና የኢዜማ የድርጅት ጉዳዮች ኃላፊው ዋሲሁን ተስፋዬ ለአሜሪካ ድምጽ በሰጡት አስተያየት የስምምነቱ የግልጽነትና የአፈጻጸም ውስንነት በአማራ ክልል ለተፈጠረው ግጭትም አንዱ መንስኤ እንደሆነ አስረድተዋል። ከስምምነቱ አፈጻጸም ጋር የተያያዙ ናቸው ያሏቸው ግልጽነት የጎደላቸው አካሄዶች ካልተቀረፉ ለቀጣይ ግጭቶችም በር ሊከፍቱ እንደሚችሉ የፓርቲዎቹ አመራሮች ስጋታቸውን አመልክተዋል። ስምምነቱ የተፈጻሚነት ጉድለት እንዳለው ህወሓት በተደጋጋሚ ሲገልጽ፣ የኢትዮጵያ መንግስት በበኩሉ ይህን አስመልክቶ ስለሚነሱ ቅሬታዎች ብዙም ምላሽ ሲሰጥ አይስተዋልም። ለድፍን 2 ዓመታት ከትግራይ ክልል ጀምሮ ወደ 3 ክልሎች ተስፋፍቶ የቆየው የሰሜን ኢትዮጵያ እርስ በርስ ጦርነት ለበርካታ ህይወት እልቂትና በቢሊዮኖች ለሚተመን ንብረት ውድመት ምክንያት ሆኗል። በመጨረሻው መረጃችን በአዲስ አበባ የተዋቀረው 500,000 ሰራዊት እያነጋገረ ነው። አዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ለመዲናዋ ከ465,000 በላይ ሰራዊት መቋቋሙን ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ከደንብ ማስከበር ባለስልጣን ጋር በጋራ በመሆን የበጀት ዓመቱን ሩብ ዓመት የሥራ ዕቅድ አፈጻጸም በገመገመበት ጥቅምት 21 ቀን 2016 ዓ.ም ወደ 500,000 ሰራዊት ማዋቀሩን ገልጿል። በግምገማ ሂደቱ ከተነሱ ነጥቦች መካከል በአዲስ አበባ ከተማ አስተዳደር ስር የሚንቀሳቀስ በቁጥር ከ465,000 በላይ የሚሆን የሰላም ዘብ በሚል ስያሜ ሰራዊት መቋቋሙ ነው። ሰራዊቱ ምንም አይነት የገንዘብ ድጋፍ እንደማይደረግለትና በነጻ የሚሰራ ሰራዊት መሆኑን በከተማ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊዋ ሊዲያ ግርማ ለአንድ የሀገር ውስጥ ሚዲያ ተናግረዋል። የሰላምና ጸጥታ ቢሮ ኃላፊዋ የአደባባይ በዓላቱ በሰላም ተከብረው ያሉት ጽንፈኛና ሽብርተኛ ሲሉ የጠሩት ኃይል አርፎ ቢተኛ ሳይሆን የከተማ አስተዳደሩ ያቋቋማቸው ሰራዊቶች ከሌሎች የመዲናዋ የጸጥታ ኃይሎችና ከመዲናዋ ነዋሪዎች ጋር በቅንጅት አመርቂ ስራ በመስራታቸው ነው ሲሉም አብራርተዋል። ሰራዊቱ በህዝቡ ፍላጎት ላይ ተመሰረተና በባለቤትነት መንፈስ የአካባቢውን ሰላም ለመጠበቅ በቀን በሌሊት በውርጭና በብርድ መካከል እያለፈ ለመዲናዋ ሰላም ውሎ ማደር ዘብ የቆመ ኃይል ስለመሆኑም ተነግሮለታል። የዚህን ሰራዊት አደረጃጀት ሌሎች ክልሎችም ቢሆን ወደ አዲስ አበባ በመዝለቅ ተሞክሮ እየቀሰሙበት ያለ አግባብ መኖሩን የሚናገሩት የከተማ አስተዳደሩ ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ መዋቅራዊ አደረጃጀቱን የበጎ ፍቃድ ተግባራትን መሰረት አድርጎ በጸጥታው ዘርፍ ለመስራት የተሰማራ ስለመሆኑም ተናግረዋል።